የማርበርግ ቫይረስ ከኮሮና ቫይረስ ጋር ተመሳሳይ ነው ብላችሁ የምትዘናጉ ሰዎች ይህ የጥንቃቄ መልእክት ነው። ሰላም፣ ዶክተር ረዴት ነኝ ከጎህዚ። ማርበርግ ቫይረስ ፊሎቪሪዴ ከተባለ የቫይረስ ፋሚሊ የሚገኝ ሲሆን ከኢቦላ ጋር ተመሳሳይ ዝርያ አለው። በዚህ ቪዲዮ የበሽታውን ምልክቶች፣ የበሽታውን መተላለፊያ መንገዶች ስለምጠቁማችሁ ይህን ቪዲዮ እስከ መጨረሻው ተመልከቱ። ብዙዎች ማርበርግን ከኮሮና ጋር በማነጻጸር ችላ ያሉ ሲሆን የኮሮና የመግደል አቅም ከ2 እስከ 3% ሲሆን የማርበርግ ደግሞ ከ23 እስከ 90% እንደሚሄድ እስካሁን ያሉ ጥናቶች ያረጋግጣሉ። በዚህ ምክንያት ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል። በማርበርግ የተያዘ ሰው ከፍተኛ የሆነ ትኩሳት ይኖረዋል። ሌላ ጊዜ ከሚኖራችሁ ትኩሳት ለረጅም ጊዜ የሚቆይና በምንም አይነት የትኩሳት መድኃኒቶች ለውጥ የማያሳይ ነው። ከከፍተኛ ትኩሳት ጋር በተጨማሪ ብርድ ማለት፣ ራስ ምታት፣ የጡንቻና የጀርባ ህመም፣ ማቅለሽለሽ፣ የሆድ ህመም፣ ተቅማጥ፣ አፍንጫ ከአፍ ወይም ከቆዳ ስር ደም መፍሰስ፣ ደረት፣ ጀርባ ወይም ሆድ አካባቢ የሚታይ ተለቅ ያለ ሽፍታ ሊኖርባችሁ ይችላል። የማርበርግ ቫይረስ ከሚተላለፍባቸው መንገዶች ውስጥ በማርበርግ ቫይረስ ከተያዘ ሰው ጋር ደም፣ ሽንት፣ እንባ እንዲሁም ከሌሎች የሰውነት ፈሳሾች ጋር በቀጥታ የሚኖር ንክኪ፣ በማርበርግ በሽታ ታሞ ከነበረ ወይም በማርበርግ ቫይረስ ህይወቱ ካለፈ ሰው ሲጠቀምባቸው የነበሩ ቁሶችን እንደ ልብስ፣ አልጋ፣ መርፌ እንዲሁም ሌሎች መገልገያዎች ጋር የሚኖር ንክኪ እንዲሁም በበሽታው የተያዙ የተለያዩ ወፎች ቫይረሱን ወደ ሰዎች ያስተላልፋሉ። ለበሽታው ከተጋለጥን ከ2 እስከ 9 ባሉ ቀናት ውስጥ የበሽታው ምልክቶች ይታያሉ። በሽታውን ለመከላከል ማድረግ ከምትችሏቸው ነገሮች ውስጥ በታመመ ሰው ደም ወይም ሌሎች ፈሳሽ ንክኪ ራስን መጠበቅ፣ እጅን በሳሙና ወይንም በሳኒታይዘር በአግባቡ ማጽዳት፣ ለታመመ ሰው እንክብካቤ በምታደርጉበት ወቅት የአፍና የአፍንጫ ጭንብል እንዲሁም የእጅ ጓንት መጠቀም። ቅድም የጠቀስኩላችሁ ምልክቶች ራሳችሁ ላይ ወይም በአቅራቢያችሁ ያለ ሰው ላይ ካስተዋላችሁ ራስን በማግለል ወደ ሕክምና ተቋም በአፋጣኝ መሄድ ይኖርባችኋል። እስካሁን ጤና ጥበቃ ሚኒስቴር ባወጣው መረጃ መሰረት 4 ሰው በቫይረሱ የተያዘ ሲሆን 3 ሰው ህይወቱ አልፏል። ለዚህም ሳትዘናጉ ጥንቃቄ እንድታደርጉ እንመክራለን። ይህ ቪዲዮ ለብዙዎች እንዲደርስ ሼር ማድረግ አትርሱ። ከዚህ ህመም ጋር የተገናኘ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ጻፉልን።